አይነት ስሜት ውስጥ እንዳለ ትንሽ ለመረጋጋት ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ይክለል ነፍስህን በገነት ያኑርል ከደጋጎቹ ጋር መንግሥተ ሰማያት ያውርስ። አረሳህን ጓዴ ወዳጄኔ እንግዲህ ባትኖርም ማስታውስሃለሁ ሁልጊዜ። ሁለት ጉልቻ ከመሰረተ ገና 2 ወር እንኳን ያልሞላው ወጣቱ አማካይ በራሱ ሕይወት ላይ ፈርዶ የዚህ ዓለም ድካም በቃኝ ማለቱ ተሰምቷል። ምክንያቱ ደግሞ ከቤተሰብ ጋር የተፈጠረ አለመግባባት መሆኑንም ከቅርብ ምንጮች ያገኘነው መረጃ ያሳያል። የብሔራዊ ቡድኑ ተጫዋች ለምን ራሱን አጠፋ? ብዙዎች ከፍ ባለ ደረጃ የሚጠብቁት የኢትዮጵያ ብሔራዊ ቡድንና የባህር ዳር ከተማው አማካይ አለልኝ አዘነ ሕይወቱ ማለፉ ተሰምቷል። አለልኝ አዘነ ሙሽርነቱን ያልጨረሰ በእግር ኳሱም ሩቅ የሚያልም በመልካም ስብዕናው የሚነሳ ወጣት ተጫዋች ነበር ማለት ቀላል ሆነ። የጋብቻ ስነ ስርዓቱን በቅርቡ በቤተ ክርስቲያን ስርዓት የፈጸመው አለልኝ ባጋጠመው ሰሞነኛ ቀላል ጉዳት ምክንያት ከክለቡ እረፍት ተሰጥቶት ወደ ቤተሰቦቹ ጋር ባመራበት ቅጽበት ነው ህልፈቱ የተሰማው። በተወለደበት አርባ ምንጭ ከተማ ከታዳጊ ቡድን ጀምሮ እስከ ዋናው ቡድን ድረስ በመጫወት ራሱን ያስተዋወቀው አለልኝ በሐዋሳ ከተማ እንዲሁም ባለፉት 2 ዓመታት ደግሞ በባህር ዳር ከተማ ጥሩ የእግር ኳስ ሕይወትን እየመራ ቆይቷል። በተለይ በጣና ሞገዶቹ ቤት ያሳየው ብቃት የብሔራዊ ቡድን ጥሪ ደርሶት የሚያልመውን የሀገሩን መለያ አጥልቆ የመጫወት ዕድል አስገኝቶለታል። 2 ጉልቻ ከመሰረተ ገና 2 ወር እንኳን ያልሞላው ወጣቱ አማካይ በራሱ ሕይወት ላይ ፈርዶ የዚህ ዓለም ድካም በቃኝ ማለቱ ተሰምቷል። ምክንያቱ ደግሞ ከቤተሰብ ጋር የተፈጠረ አለመግባባት መሆኑንም ከቅርብ ምንጮች ያገኘነው መረጃ ያሳያል። መጋቢት 17 ምሽት ላይ እሱና ባለቤቱ ካረፉበት ሴቻ ከሚገኘው የቤተሰቦቹ መኖሪያ ቤት በብስጭት ሞተር አስነስቶ ሲቃላ በሚገኘውና ገና ሰርቶ ወዳላጠናቀቀው የራሱ ቤት ያመራል። እዛ እንደደረሰም ከኤሌክትሪክ ምሰሶ ላይ ራሱን ሰቅሎ መገኘቱን ሰምተናል። በመንፈሳዊ ሕይወቱም ቢሆን ጠንካራ የነበረው ጭምቱ አማካይ እንዴት እዚህ ውሳኔ ላይ ደረሰ የሚለው በደንብ መመርመር ያለበት ጉዳይ ቢሆንም አዲስ የመሰረተውን ትዳር ያልወደዱለት ቤተሰቦቹ ጋር ተደጋጋሚ ጭቅጭቆች እንደነበሩም ከቅርብ ሰዎቻችን ሰምተናል። አለልኝ በሚቀጥለው ዓመት ከኢትዮጵያ ወጥቶ ለመጫወት እድሉን ያመቻቹልኛል ከሚላቸው ሰዎች ጋር እየተነጋገረ የነበረ ሲሆን አሁን እሱም ሆነ ያ ህልሙ የሉም። ዝግጅት ክፍላችን ለቤተሰቦቹ፣ ለቅርብ ጓደኞቹና በአጠቃላይ ለእግር ኳስ ቤተሰቡ መጽናናትን ይመኛል። የአለልኝ የሞት መንስኤ በትዳሩ ጉዳይ ከቤተሰቦቹ ጋር በተፈጠረ ከፍተኛ የሚባል ጭቅጭቅና አለመግባባት እንደሆነ የካናል ፕላስ ጋዜጠኛ አብዱ መሐመድ መግለጹ ተሰምቷል። እንደ አብዱ መሐመድ ገለጻ ከሆነም አለልኝ ለእረፍት ወደ አርባ ምንጭ ትዳሩን ይዞ የተጓዘ ቢሆንም ነገር ግን ቤተሰቦቹ ጋር አርባ ምንጭ በሚደርስበት ሰዓት በትዳሩ ጉዳይ ከቤተሰቦቹ ጋር ከፍተኛ የሚባል አለመግባባትና ጭቅጭቅ እንደተፈጠረ ጋዜጠኛ አብዱ መሐመድ መግለጹ ተሰምቷል። በዚህም ጉዳይ ብስጭት ውስጥ የገባው አለልኝ ሞተሩን በማንሳት አዲስ ወደሚገነባው ቤቱ በማምራት የኤሌክትሪክ ምሰሶ ላይ ራሱን አጥፍቶ እንደተገኘ ጋዜጠኛ አብዱ መሐመድ መግለጹ ተሰምቷል። ያውላችሁም እንደምታውቁት አለልኝ የኢትዮጵያ ብሔራዊ ቡድን ተጫዋች እንዲሁም የባህር ዳር ከነማ ተጫዋች እንደነበረም የሚታወስ ነው። በኢትዮጵያ ፕሪሚየር ሊግም ወራዊ 630 ሺህ ደሞዝን በመብላት ከኢትዮጵያ ፕሪሚየር ሊግ ከፍተኛ ተከፋይ እንደነበረም
ተሰምቷል። በአለልኝ ሞት ከፍተኛ አዘን ውስጥ ለገባችሁ ለቤተሰቦቹ፣ ለዘመድ አዝማዶቹ እንዲሁም ለአድናቂዎቹ በተለይም ደግሞ በቅርብ ላገባት ለባለቤቱ እግዚአብሔር መጽናናቱን ይላክልሽ።